ታሪኩ የሚጀምረው ህዳር 14 ቀን 1989 ዓመተ ምህረት ነው። በወቅቱ የኢትዮጵያ አየር መንገድ ዘመናዊ ከሚባሉ አውሮፕላኖች አንዱ የሆነው ቦይንግ 767 አባ ጅፋር ተብሎ የሚጠራው 175 መንገደኞችን ጭኖ ከአዲስ አበባ ተነስቶ ካፒቴን ልዑል አባተና ረዳቱ ዮናስ መኩሪያ በረራውን እየመሩት ነበር። ሰማዩ ሰላማዊ ጉዞውም የተረጋጋ ይመስል ነበር። የጠላፊዎቹም ድንገተኛ ጥቃት ሙዚቃ ወደ አስፈሪና ፈጣን ይቀይሮታል። በረራው ከተጀመረ ከ20 ደቂቃ በኋላ ግን ሰላሙ ደፈረሰ። 3 ወጣቶች አልማዝ፣ ሰለሞን እና ኑርዲን በድንገት ከመቀመጫቸው ተነስተው ወደ በረራ መቆጣጠሪያ ክፍል ወይም ኮክፒት አመሩ። ጥቃቱ ቦምብ ይዘናል ብለው በመጮህ ካፒቴን ልዑልን መምታት ጀመሩ። አንደኛው ወጣት በእጁ የያዘው በጨርቅ የተጠቀለለ ነገር ግን ቦምብ እንዳልሆነ ካልታዘዙ እንደሚያፈነዱት አስፈራሩ። እውነታው ይህ ቦምብ ግን በኋላ እንደታወቀው የእሳት ማጥፊያ ፋየር ኤክስቲንጉሸር እና በውስጡ የኬትችፕ ጠርሙስ የያዘ እንደነበር ታውቋል። ትዕዛዙ አውሮፕላኑን ወደ አውስትራሊያ ንዳው አሉት። ካፒቴኑ ነዳጅም የለንም ቢላቸው የለም አውሮፕላኑ 11 ሰዓት መብረር እንደሚችል መጽሔት ላይ አንብበናል በማለት ሊሰሙት አልወደዱም። ካፒቴን ልዑል በጠላፊዎቹ እየተደበደበም ቢሆን አእምሮው በፍጥነት ይሰራ ነበር። አውሮፕላኑ ወደ ህንድ ውቅያኖስ አቅጣጫ ወስደው ነዳጅ እያለቀ መሆኑን የሚገልጽ የቀይ መብራትና የማስጠንቀቂያ ድምፅ ቢፕ ሳውንድ በክፍሉ ውስጥ እያስተጋባ ጀመር። ካፒቴኑ ለመጨረሻም ጊዜ ተማጸናቸው። ተመልከቱ፣ ነዳጆችን አልቋል። አሁን ባህር ላይ መውደቃችን ነው። ቢያንስ ለተጓዦቹ እናሳውቃላቸው። ጠላፊዎቹ ግን አሁን በሐሳባቸው እንደጸኑ ነው። በጥቁር ሳጥን ወይም ብላክ ቦክስ ውስጥ ተመዝግቦ በተገኘው መረጃ መሰረት በመጨረሻዎቹ ደቂቃዎች ካፒቴን ልዑል ለረዳቱ ለዮናስ እንዲህ ብሎት ነበር። ዮናስ፣ ሞተሮቹ ቆመዋል። አሁን አውሮፕላኑን የምመራው እንደ ወፍ ግሌዲንግ ነው። እግዚአብሔር ካለም በሰላም እናሳርፈዋለን በማለት ነገረው። በዚህ መሃል ተጓዦቹ ከፍተኛ ጭንቀት ውስጥ ነበሩ። ካፒቴኑ በማይክሮፎን ለተጓዦቹ እንዲህ በማለት ድምፁን አሰማ። ክቡራንና ክቡራን፣ ለድንገተኛ አደጋ ተዘጋጁ። ሁለቱም ሞተሮች ቆመዋልና አውሮፕላኑ 330 ኪሎ ሜትር በሰዓት እየበረረ የኮሞሮስን ደሴት የባህር ዳርቻን መታ። ስህተቱ ብዙ ተጓዦች አውሮፕላኑ ባህር ውስጥ ሳይገባ በፊት የህይወት አድን ልብሳቸውን ወይም ላይፍ ጃኬታቸውን ነፍተውት ነበር። አውሮፕላኑ በውሃ ሲሞላ ልብሱ ወደ ላይ ስለገፋቸው ከውስጥ መውጣት አቃታቸውና በዛው ቀሩ። አውሮፕላኑም ለ3 ተሰባበረ። 125 ሰዎች በዚያች ቅጽበት ሕይወታቸውን አጡ። 50 ሰዎች ግን በካፒቴኑ ጥበብና በአካባቢው በነበሩ ቱሪስቶች እርዳታ ተረፉ። ካፒቴን ልዑል አባተ ከአደጋው ተርፎ አውሮፕላኑ ውስጥ የቀሩትን ሰዎች ለማዳን ሲታገል ነበር። ይህ ክስተትም በዓለም አቀፍ የአቪዬሽን ታሪክ ውስጥ ድንቅ ሥራ ተብሎ ተመዝግቧል። ካፒቴን ልዑል በኋላ ላይ በተሰጠው ቃለ መጠይቅ እንዲህ ብሎ ነበር። እኔ የቻልኩትን አድርጌያለሁ፣ የቀረውን የፈጣሪ ነው። ዛሬም ድረስ በረራ 961 የኢትዮጵያ አየር መንገድ ሰራተኞች የሚከበሩበት፣ የካፒቴን ልዑል ጀግንነት ደግሞ በዓለም ዙሪያ የሚነገርበት ታሪክ ነው።